ምስራቅ ቴዲ ነው ለቴዲ ነው ቴዲ መሀል ገብቶ አባረሩ ወደ ጥግ ያለው ውሸት አላለም። አንተ ቅኔውን ሶብዲ ቃል በቃል አህያው ይሄ ነው አይልም ዘፈኑ። ጋይስ ቆይ ወርቄ ባደር እያደረግሽ ነው። እውነቴን ነው የምልሽ። ቆይ አንድ ሚውት አድርጊ። ምንም ችግር የለም፣ እናወራበታለን እኮ። ዋናው ምን መሰላችሁ አርቲስቶች፣ አሁን የቴዲ አፍሮን ስተረጉምላችሁ ቅድም እኔ በጣም የሆነ ዲስአነስቲ የሆናችሁብኝ ነው ማለት ቴዲ አፍሮ አሁን ይሄን አማርኛ እችላለሁ እኔ በደንብ ኦኬ፣ ኦሮመኛ በደንብ አይደለም። ለምን ዲሶናንስ እንላለን? አንቺን አይደለም እናቴ። አሁን አንቺ ዲሶናንስ እንደምትሆኝ እስኪ ልይሽ እስኪ። ምክንያቱም አሁን ምን ተፈጠረ ተከፋፍሎ በደንብ እየተመላለሰ ግን ደግሞ የሆነ ቦታ ስትመጡ ሲመጣ ደግሞ ሰው ሁሉ እንትን ያደርጋል። አሁን ይኸውልህ ይሄ ዘፈን እኮ ከመጀመሪያው ሲመጣ ቅኔ ነው አይደል እንዴ ወደታች የወረደው? እሱ ምንድን ነው ያለው? እኔን እንዴት መታ? ይኸውልህ እኔ አባብያ ሆኜ ያ እኔ ያገሩ ባለቤት ሆኜ አንቺ አሁን ፍትሃዊ መሆን ግን ምን መሰላችሁ ካለበለዛ ምንም ነው እሱ የሚለውን ነው እኮ ልነግርህ። አዲስ አበባ አዶ ሸገሩ አሄ እንኳን ሸገሩ ገብቶሻል ቅኔው ኖ እኔ አማርኛ ተናጋሪ አይደለሁም። አዲስ አበባ አዶ ሸገሩ ማለት አዶ ሸገር እኛ ሸገር እንሂድ ኦኬ ሸገራችሁ ግን ትክክለኛው በእናትሽ ወርቄኔ አልችልም እንደዚህ ወርቄኔን አውራ እኔ ነኝ የማምንልህ ነው ቆይ ለእነሱ ልጠይቃቸው አንቺ እኮ እያስወራሽ አይደለም አሁን እኮ አውቀሽ መሰለኝ ይኸውላችሁ ጋይስ የአማርኛውን ካልተግባባን የኦሮሞኛውን ልንግባባ አንችልም አሁን ቴዲ እውነት ተናግሯል ኦሮሞዎችን ድብና አድርጎ ምንድነው እዚህ ጋር ነው እኮ ይኸውልህ በአንድ ጊዜ አቁም አንድ ነገር ምስራቅዬ ቆይ አንዴ ቆይ ምስራቅ አንተ የጠየቅበት ቦታ ምስራቅ ይኸውልሽ ዘፋኙ የተናገረውን ነገር ቃል በቃል ለቴዲ ነው የመለሰለት ቃል በቃል እየተከታተለ ይሄም ለቴዲ ነው አሁዱ ግን የተያያዘ አለ አይደል እንዴ አሁን በኦሮምኛው እኔ ቃል በቃል ቴዲ ላለው ነገር መልሷልኝ ቴዲ ምንድነው ያለው አዲስ አበባ ዋችስ አሁን አዲስ አበባ ነን ምን ይላል ግደሉት ነው ያለው ኦሮሞ እኮ ቴዲ አፍሮን ግደሉት ነው ያለ ለዛ ነው አንተረጉምም ያሉ ቴዲ አፍሮን አናንም ወንድሜ excuse me እንደዛ ማለታችንም ይዮራው no this is wrong ነገረው ነው መሄድ ያለብን ወደ ሌላ ነገር መወሰድ የለበትም ግን አማርኛውን በደንብ እችላለሁ ኦኬ ስለዚህ አማርኛው ማመናችሁን ከዛ ስትተረጉሙልኝ ይረዳሉ አዲስ አበባ አዶ ሸገሩ አሄ እንኳን ሸገሩ ይሄን ቅኔ ምን ይባላል አሄ ማለት እንደንትን ነው እንደማሽማጠጥ ነው ሸገር ሲቲ ሸገር ከተማ የሚለውን ሸገራቸው አዲስ አበባን አሸገራቸዋት አይደለ ሸገር አረጋችኋት አይደለ ምንም ችግር የለም እንቡጥጥጥዬ ሸግሩ ምንም ችግር የለም ይልና ከዛ በኋላ የሚናገረው ምን ይባላል ካንደስንድና ሳርካስቲክ ንግግር ነው ይሄ ኦራይት ከዛ የሚቀጥለው የሚናገረው እንዴት አድርጎ ኦሮሞ እንደሚናገር ታያላችሁ ሁሉ አይደለ ወይ ሞላ ሀገሩ ይልና ለምን እናንተ ፊንፊኒ የኛ ናት አዲስ አበባ ፊንፊኒ ናት እያሉ ስለሚያወሩ ለምሳሌ ኢቭን ጠቅላይ ሚኒስተሩ ሁሉም ሲጠሯት ፊንፊኒ ነው የሚሉት ስለዚህ አሁን ምን ያነው እሱ አዲስ አበባን አሸገራችሁ አይደለ ምንም ችግር የለም አሸገሩ ነገር ግን የሁሉ አይደለም ወይ ይልና ሀገሩ ግን የሁሉ አይደለም ይላል በፍቅር ጠርተው ባደወይ ጠርተው ለአንድ ግለሰብም ሊሆን ይችላል አሁን የመጀስቲክ ላንጉዌጅ የምንለው ነገር አለ እዚህ ላይ ቴዲ የሚጠቀመው በፍቅር ጠርተው የሚል ለዶክተር አብይ አህመድ ነው ተረዳሽኝ ምክንያቱም በፍቅር ጠርተው ማለት እነ ቴዲ ተጠርተው አይደለም የሚመጡት አዲስ አበባ ተወልዶ ያደጉ ናቸው አዲስ አበባ ተወልዶ ያደገ ነው ጠርተው የሚለው ይሄ የመጀስቲክ ላንጉዌጅ
ባለስልጣኖች አሁን ኃይለ ሥላሴን ወይም ስልጣኖችን እሳቸው በፕሉራል እናወራለን። ስለዚህ በፍቅር ጠርቶ ይላል። በፍቅር የጠራ ዶክተር አብይ አህመድ ነው ሁሉን ከዳር እስከ ዳር የጠራው። ኦነግንም ምንድነው ኦላንም ፋኖንም ሁሉንም ጠራርቶ የሞት ፍርድ የተፈረደባቸው ዋቃ ጉሬቻ ስም ዋቃ ጉሬቻ ስም ናጽዳው ይሄን አሜን ብላ አሜን ብላ። ስለዚህ ይኸውላችሁ እኔ ዛብ የአማርኛውን ተረጉምላችሁና እስካሁን ይሄ ለቲ የሚባለው ልጅ ነው ትክክል ለቲ በጣም ትክክል እየተረጎመ ነው። መስኪም በጣም ምስራቅም የምትይው ትክክል ነው። መልስሻለሁ ወርቅዬ ትንሽ ጨመር አድርጊበት። አሁን በፍቅር ጠርቶ ያለው ማንም አልጠራም። በፍቅር አልመጣችሁም ወደ ፍንፍኔ። በፍቅር የጠራችሁ ዶክተር አብይ አህመድ ብቻ ነው። የሰው እንስማማ። እዚህ ጋር እንዴ ተጠርቶ ነው እንዴ ሰው ሁሉ ወደ አዲስ አበባ ፈልሶ የመጣው? ኢልማን ወራው ስሪ ነፍጠኛ ቱፋሙናን እንዴ በሰበሩን ቦታ ሰበረናቸዋል። እነማን የመጡ አሉ? ኦፍ ኮርስ ከዛም የመጣ አለ። በፍቅር ግን የጠራ አንድ ሰው ነው። ሁሉንም በፍቅር የጠራ ዶክተር አብይ አህመድ ይባላል። እና ዶክተር አብይ አህመድን ደግሞ የደገፉ እንዳትረሱ ጉራጌ ነው። ቴዲ አፍሮ የኢዜማ ደጋፊ ነው። የፕሮፌሰር ብርሃኑ ነጋ ደጋፊ ነው። ምን እያለ ነው? ምናልባት እየጠበቁ ይሆናል። አያችሁ፣ ዝም ብለው ጠብቀው በአማራ ተርጉሙት። አማራዎች ትኩስ ድንች ተቀብለው ይህ ዝም ብሎ ፖለቲካ ለመስራት አማራና ኦሮሞን ለማጣላት የሚሰራው መጠቀም የለብንም። እኔ አማራ ነኝ፣ ኦሮሞን በጣም ወዳለሁ። እኔ በዚህ ትግል ውስጥ እኔ አማራ እኔን አልተጠራውም። የተሰደበብኝ ኦሮሞን በደንብ አድርገው ሰድቧል። ውሸት ታሪክ ተናግሯል። ቴዲ አፍሮ መስተካከል አለበት። እራሳቸው ምላሽ ይችላሉ፣ ሰጠዋል። ትኩስ ድንች አትቀበል አማራ አገባህም። ቴዲ ጉራጌ ነው። ደግሞ ወደ አዲስ አበባ ወደ ክምጠጥላህም የኦሮሚያ እምብርት ነው። በረራ ጠረራ ቆረራ ብትል ደዝማረ የኦሮሞ እምብርት ነው። ተከባል። ሁሉ ነገር የምታገኘው ከኦሮሚያ ነው። አንቀጽ 49 ንዑስ 5 በደንብ አድርጎ አስቀምጦላችኋል። ህገ መንግስቱም ናቹራሉም ራሱ እግዚአብሔር ዋቃ ጉሬቻ ራሱ ሲሰራውም እንግዲህ አልገባኝም። እምብርት ያንተ ካልሆነ አንዳንዶቻችሁ እኮ ችግራችሁ እምብርታችሁ የእናንተ አይደለም፣ ሆዳችሁ ነው እንጂ እናንተ የሰው እምብርት ተሸክ እንዴ ጥንት ምናምን የለም። አሜሪካ ሜንትሮች ነበረ ጥንት ምናምን አማራ የሚባል በዛን ጊዜ አልነበረም። ተው የ12ኛ ክፍለ ዘመን ንጉስ ዳዊት ምናምን ተው፣ እዛ ውስጥ አንገባም። እዛ ውስጥ አማራ የሚባል አዲስ አበባን አልቆረቆረም አልነበረም። ተው ቆይ ወንድሜ ጥላሁን ቆይ እኔ ታሪከኛ ነኝ። ከፈለክ መጽሐፉን አውጥቻ አሳያለሁ። ግን ይህ ፋክት ነው። እኛ ብሔርተኝነት ስለምጠላ ዋሽቼ ቢሆንም ብሔርተኝነትን አጠፋለሁ። ዋሽቼ ቢሆንም ግን ብሔርተኝነት ደግሞ ታሪክ ነው። ጂኦግራፊ ሎኬሽን ነው። ተረዳኝ። ጂኦግራፊ ሎኬሽን ነው። ልታመልጠው አትችልም። በአራቱም አቅጣጫ ብትሄድ ኦሮሞ ነው። እዛው ብትገባም ኦሮሞ ነው። መሀል ብትገባም ኦሮሞ ነው። ግን ቴዲ የተናገረበት የራሱ አለ። ከአማራ ጋር እናገናኘው። ይቅርታ አድርጉልኝ፣ እንደ አማራ ነኝ። የምታገናኙ ካላችሁ ትኩስ ድንች እንኩ መቀበል ትችላላችሁ። ትኩስ ድንች ያዙ እንኩ እናንተ ትኩስ ድንቾች። ስለዚህ እዚህ ጋር በፍቅር ጠርቶ ቴዲ አንድ ዮዮ ዳብ ይቅርታ፣ አንድ ነገር ማለት እፈልጋለሁ። ቆይ ልጨርስ። በፍቅር ጠርቶ በፍቅር የጠራ ዝም ብላችሁ አንዴ ከፍታችሁ የስ ኦር ኖ በሉ። በፍቅር ሁሉን የጠራ ዶክተር አብይ አህመድ ነው። የስ ኦር ኖ? የስ። ዶክተር አብይ አህመድ ሁሉን በፍቅር ጠርቷለኝ። ጎንበስ ብሎ ገዳዩንም አራጁንም ያፈነደደውንም የፈነነውንም የተገረረውንም ጫካ የገባውንም ሁሉንም በፍቅር ጠርቶ የጠራ እሱ ነው። ከዛዝ በፍቅር ጠርቶ አለ። ከዛዝ መሀል ገቡና አቆሙን ከዳር። ለምን ተሸክሞ የገባው አብይን ማን ነው? እያጨበጨበ ንጉሳችን ሙሴ ምናምን ምን ፈልገው ነበር ተሸክሞት የመጡት? በዛን ጊዜ እኮ ሀቅ እንነጋገር ከተባልን እውነት እንነጋገር ከተባልን በዛን ጊዜ እኮ የኦሮሞ ልጆች እኮ ራሳቸው የራሳቸውን ትግል እየታገሉ ነበር። እንዴ ግን ማን ነበረ ተሸክሞ ያስገባው? ተሸክሞ ሲያጨበጭብለት የነበረው ማን ነበር? ንገሩኝ። በአንድ ቃል እኔ እንትን አልፈልግም። እኔ አልዋሽም፣ እንትን አልልም። አንዴ እንዲያውም ምን አደርጋለሁ መሰላችሁ? አንዴ ላሳያችሁ የተዘፈነለትን ዘፈን። አንዴ ቆይ እኔ አሁን ውሸት አልወድም። እኔ ለዚህ እኮ ነው ሐቀኛ ስለሆንኩኝ ነው ሰው እንትን የሚለው። ውሸት አልወድም። እውነት ተናግረን በመሸበት ሂደር የሁሉም ሀገራችን ነው። ግን ማንን የተናገረው? ማንን ለመናገር ፈልጎ ነው?
አሸሸ እያለ ባቆዩት ሀገር ናው ሂጌስ ቴክኒኮ አሁን ከራሱ ወጥቶ ቴዲ ወደሚደግፈው ወደ ሳለማነክ ዳይናስቲ ወደሚፈልጋት የአጼዎችን ፖለቲካ ውስጥ ይገባል። በደንብ አዳምጡ። ባቆዩት ሀገር በጀግኖች ይልና በአርበኝነት ምን እያለ ነው? አሁን ከአብይ አህመድ የበለጠ ኢትዮጵያዊ አለ? አሁን ከብልጽግና መንግስት የበለጠ ኢትዮጵያንስት አለ? ጎንደርን ሙሽራ ያስመሰላት ካዘዞ እስከ ጎንደር ፋሲል ግንብ ሄዶ እንትን ያደርጋት ጎርጎራ ሄዶ በየቦታው እየሰራ ያለው ለምን ቴዲ ይህን አለ? ቴዲ የሚፈልገው እና ከኋላ አያችሁ፣ አሁን ወደ ፖለቲካ ገባ፣ አሁን ወደ ታሪክ ገባ። እሱ የሚፈልጋት ኢትዮጵያ፣ እሱ የሚወዳት ኢትዮጵያ ኦሮሞ የማይከበርበት ቴዲ ድብን ያለ አሁን ጥሩ እየተተነተነ ምንድን ነው? ፋክት እኮ ነው። ለምን ቤታችሁን ከፍታችሁ በየእኔ ቤት መጣችሁ? እኔ እኮ እና አማራ ኪላ ምናምን ባመጣችሁ ይነግሯችኋል። አዎ ፓስተር ሂድበት። አሁን ትክክል ለምን ነው? እኔ አያገባኝም። እኔ እኮ ከደሙ ነፃ ነኝ። እኔ እኮ ታውቃላችሁ። ታፕ ኮፒ ሊንክ አድርጉ። አሁን የአማርኛውን ከተረዳን የኦሮመኛውን ደግሞ ሲመልስ ብሔር ብሔረሰቦች ጭምር ነው። ኦፍኮርስ እኔ እውነት ለመናገር ይኸውልህ ነገርኳችሁ እኮ እንደ አንድ ፕሮቴስታንት አማራ ተቀባይነት የለኝም። በአማራ ፕሮቴስታንት ስለሆንኩኝ ኦርቶዶክስ ተዋህዶ በሆን አንግሰውኝ ነበር አይደል እንዴ? ብቻቸው አልፈርድባቸውም። እነሱ የሚያዩበት መንገድ ነው። እነሱ የሚያዩበት መንገድ ያ ኢትዮጵያ አልፈርድባቸውም። ለነሱ ኢትዮጵያ ማለት የሚያዩበት መንገድ አለ። ተረዳኝ። አጼዎች እኛን ይላሉ፣ እኔ ደግሞ አይደሉም ብዬ ነው የማምነው። ምክንያቱም አጼዎች ከተለያየ ደማዊ ጎሳ የመጡ ናቸው። ግን ሳምሃው ያን ነገር የሚደግፍ ነው። ቴዲ ደግሞ አባይ ብሎ የዘፈነላት ቴዲ ከሰፈር ወጥቶ ሰፈሩን አያውቀውም። ሰፈሩን አያውቀውም። ኦሮሞ ነው የተናገረው። ለኦሮሞ አንዴ ቆይ፣ እንደማመጥ ኦሮሞ ነው የተናገረው። አማራ እንዳትናገሩ እናንተ። አማራውን ይናገራለሁ ከተናገሩ። ምክንያቱም እኔ ግን እዚህ ላይ ቴዲ አንድ ነገር ማለት እፈልጋለሁ። ቻንስ ስጠኝና ኢዮዳብ ምስራች መታወቅ አለበት። ኦፕሲ ዱጋ ቆይና ኦፕሲ ነምቡ አውጂን ከላጋቲን ቴፍ ኢዮዳብ አሁንም ቢሆን እኮ የአዝማሪ በዘመረበት ህዝብን በተሳደበበት የኛ ነው ብሎ ያጨበጨቡት የሆነ ግሩፖች ናቸው። ማንንም እነሱን እኔ ቀጠቅጣቸዋለሁ። እናንተ ዝም በሉ። የሚፈለገው ያን ነው። ምስራቅ የሚፈለገው ለዚህ እኮ ነው። የኦሮሞኛው ሙዚቃ እኔ በደንብ እኮ አዳምጫለሁ፣ አስተርጉኛለሁ። ግን እንድናዳምጥ ይኸውልሽ፣ አሁን የጀመረው ቴዲ ነው። ቴዲ ጉራጌ ነው። የጉራጌ ማህበረሰብን አይወክልም። አማራን ያ ብቻ አይደለም። ይሄ ሰው የራሱ ፖለቲካ አጀንዳ አለው። ከተገዛም ከምንም አለ እንዴ። ይኸውልሽ ባለቤቱ እኮ ኤርትራዊ ናት። ቴንክ ዩ በቃ አንተ ኢዮዳብ አግኝተሃል። ምክንያቱም እሱ ራሱ እኮ ንግግር ላይ አያቴ ኤርትራዊ ናቸው ብለዋል። ስለዚህ አሁን እንዴት እኔ ይኸውላችሁ ባለቤቱ ኤርትራዊ ናት። ስለዚህ የሻዕቢያ እንትን ሊሆን ይችላል። ይኸውላችሁ አማራና ኦሮሞን ማጣላት የሚፈልግ ኃይል አለ። አማራና ኦሮሞ ካሁን በኋላ አይጣላ፣ ተስማምቶ እየኖረ ነው። ያ ብቻ አይደለም። አሁን በዚህ ሰዓት ደግሞ ለምን ያስፈልጋል? ይሄ አሁን በዚህ ሰዓት ብሔር ብሔረሰቦች ተከባብረው እየኖሩበት ሁሉም ተደስቶበት ነው ያለው። አሁን ባለበት ብዙ ችግሮች አሉ። ሁሉም ክልል ነው ችግር ያለው። ምስራቅ ማን ይመስልሻል የሚጠቀመው? ሻዕቢያ አይጠቀምም። አማራ አሁን እየተጠቀመ ኦፍ ኮርስ እየተጠቀመ እኛ ይኸውልሽ ትግራይ አይጠቀምም፣ ኦሮሞ አይጠቀምም፣ አማራ አይጠቀምም። የሚጠቀመው ሻዕቢያ ብቻ ነው። ምክንያቱም እኛ ቤታችን አቃጥለን አሁን ሞቀን አንልም። እብድ አይደለንም። አዲስ አበባ ቢቃጠል የኛ ቤት ነው። ጎንደርም ቢቃጠል የኛ ቤት ነው። እዳውኛ ነው። ስለዚህ እያልኳቸው ያለው በቃ ስማርት መሆን አለብን። አሁን ግን ሙዚቃው ማለት ነው። አሁን ቴዲ በግልጽ ነው የተናገረው፣ በጋር ነው የተናገረው። አንድ ለአንድ ችግራችን ከቴዲ ጋር ነው። እኛ አንድ ጊዜ ቴዲና ቴዲ ብቻ ነው ችግራችን። ኢዮዳብ እኛ ማንንም ሰው አልነካንም። ምስራቅ ማለቱ ጅረ ቤክታ እሱ የተናገረው ቀጥታ ለኦሮሞ ነው የተናገረው። አገርን የገዛ ያሉ በጉዛን ኦሮሞ ነው የተናገረው። አገሩን የገዛ ኦሮሞ አይደለም አባቴ፣ ብልጽግና ፖለቲካ ፓርቲ ነው አገሩን የገዛ። ዘፈኑ ልጆቹ ዘፈኑ የመለሱለት ፖለቲካ ነው። አገሩን አጠቃላይ የገዛ ኦሮሞ አይደለም። ኦሮሞ እንደማንኛው ዝም ብለህ እንትን መቀባባት አያስፈልግም። መቀባባት አያስፈልግም። ሀቅ ነው።
ሀቅ ነው። አገሪቷን እየገዛ ያለው የብሔር ብሔረሰቦች ብልጽግና የሚባል ሰምቼ ነው የገባሁት። ብልጽግና የሚባል አንተ ስትናገር ተከታተል። እሺ አዳምጠኛ አብዲ ኦሜገዲ አብዲ አክስትናሳ የኢትዮጵያን እየገዛ ያለው ብልጽግና መንግስት ይባላል። ከሁሉም ብሔር ብሔረሰብ ፓርቲ ነው። ብልጽግና የሚባል ፓርቲ ነው። ያ ፓርቲ ነገ ሊጠፋ ይችላል። ስለዚህ ኦሮሞ እየገዛ አይደለም። ኦሮሞ እየገዛ አይደለም። የኦሮሞ መንግስት አይደለም። የአማራ መንግስት አይደለም። የትግሬ መንግስት አይደለም። እነ ጌታቸው ረዳ ምን እያደረጉ ነው? ስንት ትግሬዎች ውሸት ነው። ይህ መቆም አለበት። ይሄ ደውላ አንዳንድ ጅል የሆነ እዚህ ሶሻል ሚዲያ ላይ የሆነ ፖለቲካ እየሰራ እየመሰለው አሁን እየገዛን ነው ይላል። የመጣው አሁን እየገዙኝ ነው ይላል። የሚገዛ አብይ አህመድ የኦሮሞ መንግስት ቢሆን ኖሮ ጎንደርን ባላበለጸገ፣ በየክልሉ እየገባ መንገድ ባላስተካከለ። ኦኬ ይህ ውሸት ነው። የሚገዛው አማራ ባለስልጣኖች ምን እያደረጉ ነው? እዮዳብ እኛ ኦሮሞዎች ራሳችን እየታሰርን ነው፣ እየታገልን ነው፣ እየሞትን ነው። ዛሬ ቢሆን ማለት ነው። እንዲያውም እንደ ኦሮሞ ይላችሁ፣ እንዲያውም ልንገራችሁ፣ ቲፒኤልኤፍ ሲገዛ የተበደለው ትግሬ ነው። ስልጣን ላይ ኦሮሞዎች ገዙ ሲባል የሚበደለው ኦሮሞ ነው። ለምን ዝም በሉ ይባላሉ? ቆይ እናንተ ወጣችሁ ካወራችሁማ ይኸው ባለጊዜ ትባላል እያሉ ስንት የኦሮሞ ጉድ እኮ ይደበቃል እኮ ስንት። ለምን ወጣው ቢናገሩ ምን ይባላል እንዴ? እናንተ ባለ ጊዜ አይደላችሁ? አያችሁ፣ ለነሱማ ይሄ የሚባል ሜንታሊቲ አለ። ስለዚህ ወደዳችሁም ጠላችሁም እኔ 100% ዮዳ በከራከራለሁ ካልክ ቪዲዮ ከፍተህ ሱትና ከረባት አድርገን እናውራ። ይሄን መሰዳደብ እኔ ጊዜ ማጥፋት አልፈልግም። ከፈለክ አንድ ነገር ልጨምር ዮዳ፣ በዚህ ላይ የሆነ ነገር መጨመር ፈልጋለሁ። ቴዲን ይዱበናል። እኛ ሌላ ፖለቲካ ውስጥ መግባት አንፈልግም። ስለ ቴዲ መናገር ፈልጋለሁ። እዮዳብ ቴዲ is not the first time ኦሮሞን ህዝብ ሰድቦ ሙዚቃ ያወጣው። ይሄ መጀመሪያው ጊዜ አይደለም። ይሄ ሰውዬ ሁሉ ጊዜ እየተደጋገመ ነው exactly the same thing የሚያደርገው ማለት ነው። ከዚህ በፊትም እንደዚህ ተሳድቦ ሌሎች የኦሮሞ አርቲስቶች እነ ቀመር ዩሱፍ እንትን ሰጥቶታል፣ ምላሽ ሰጥቶታል። እንደዚሁም ሌላ አርቲስት አንድ ጊዜም እንደዚህ በጣም የተጋጋለ ጊዜ እንደዚህ ትግል ላይ በነበርንበት ሰዓት እንደዚህ ወጥቶ አሁንም ኦሮሞን ህዝብ ተሳድቦ ነበረ። ሽኩሬ ጀማል አርቲስት ሽኩሬ ጀማል መልስ ሰጥቶታል። ይሄ ቢያንስ 3ኛ 4 ጊዜ ነው በ20 ዓመት ውስጥ ነው። የ20 ዓመት ትግል ሁሉ ጊዜ ይሄ ሰው የሚሳደበው የኦሮሞን ህዝብ ነው። ምን አረግነው ነው? እኔ ይሄ ህዝብ ምን አደረገው? ከሊስትሮ ነው ያወጣው። መጥቶ ሀገራችን ነው የተቀመጠው። እኛ እኮ የኛ ጎሳን ነው እኮ ያጣ ነው። ህዝባችን ነው እኮ ያጣ ነው። ከተማችን ነው እኮ ገበሬያችን ነው እኮ ያጣ ነው። ይሄን ታውቃለህ? ሌላ ቦታ አልሄድንም እኛ አሁን ትክክል ነሽ። አሁን ስለዚህ this is not the first time ይሄ ሰው የሪፒት እያደረገ ነው። አናስፋው። እኔ ሙዚቃውን ብቻ ነው መተንተን የምፈልገው። አስፍተን ብዙ ማውራት እንችላለን። ማስፋቱ ይሄ ሁሉ የመጣው ልማት ወደ ኋላ መሄድ ነው። ልክ ሙዚቃ ቀደም እንዳለው ወደ ኋላ መሄድ አያስፈልግም። ወደፊት ነው መኬድ ያለበት አይደለ? ምን ዮዳብ አንድ ጊዜ you are all right track perfectly። ግን መታወቅ ያለበት የቴዲን ሜንታሊቲ ያላቸው የአንድ አይነትነትን ሜንታሊቲ ያላቸው አሁን ቴዲ ንጉስ ነው ብለው ሚዲያውን እያሽከረከሩ ያሉት በፊት የአማራ ብሔርተኛ ሆነው የወጡ በፊት ኢትዮጵያዊነትን የሚያቀነቅኑ የነበሩ ኢትዮጵያዊነት አዋጣንም ብሎ ደግሞ አማራ ሲል ተደብቀው ሄደው እዛ ተጠግተው አሁን በመቅጽበት እቺም ሙዚቃ ሰምተው ደግሞ ምን ሆነዋል? ኢትዮጵያዊነት ነን እኛ። ምን ይመለከታቸዋል? ብሔርተኛ ከሆንክ ብሔርተኛ ነህ። ኢትዮጵያንዝም የምታቀነቅን ከሆነ ኢትዮጵያንዝም ነህ። ይሄ ሰውዬ ሲዘፍን አሁን አንተ የደረስክበት አሁን አርቲክል ላይ የደረስክበትን ስታየው በጣም ከፍተኛ የሆነ በኋላ መጨረሻ ላይ ምን ላይ አንሳ አይደለም የሚለው አንሳ ነው አይደለ? ዳስጣል ብሎ ከዛ ምንድን ነው የሚለው? አንሳ ነው የሚለው። ይኸው ታይትሉን በደንብ እዩት። ታይትሉ ዳስጣል ስላሽ አንሳ ነው የሚለው። መጨረሻ ላይ የምታነሰው ማንን ነው? ተነስ እያለ ነው። ሽብርተኝነትን አድርግ ነው፣ ቀስቀስ ነው። ያቺ ባንዲራዋ የወደቀ ምን እያለ መሰላችሁ? የወደቀ ባንዲራ አለ። ያቺ ኮከብ የሌላትን ተሸክሞ ይኸውላችሁ። አሁን ሀቅ ስነጋገር ያንን ሜንታሊቲ የሚያራምዱ አሉ።
ያንን ይዘው የሚያራምዱ አሉ፣ ይህን የማይቀበሉ አሉ። በጣም ብዙ ስላሉ የአማራ ህዝብ ብዬ ማውራት አልችልም። ነገር ባንዲራው ለእስክንድር ነጋ ሰጥቶት እኮ እስክንድር ነጋ ይዞ ሄዶ አልተመለስም አለ። ምን ያርግ? እስክንድር ይዞ ሄዶ ባንዲራው አልተመለስም። ባንዲራው አዳምጡ ጋይስ አንዴ። እነሱ የሚታገሉበት እንትን አላቸው። ያንን አንሳ ብሎ አለኝ። በቃ አያምንበትም። ቴዲ በዚህ ባንዲራ አያምንም፣ በዚህ መንግስት አያምንም። ገባ? ይህ ለሱ ባንዲራ ወድቋል፣ ለሱ ማለት ነው። ያ የመናገር መብት አለው። በዛ ደግሞ የሚታገሉ ሰዎች እኮ አሉ። አንዴ በጣም አመሰግናለሁ። በጣም የሚደብረው ምን እንደሆነ ታውቃላችሁ? ሰው አትናቁ። እኔ ሰው የሚንቅ አልወድም። ወርቄ ከኛ ጋር ሆና ከ7 ዓመት እንደዚህ እኮ ነው ማምልክ አይደረግም። እንደዚህ ለምን እንደሆነ ታውቃለህ? የኔ መነፊስታ እንደሆነ ታውቃለህ? በእኩልነት አምናለሁ። ሰው ሪስፔክት አድርጉ። ሰው ሪስፔክት ይኑር። አይደረግም። ሰካራ ምናምን አይባልም። ለዮዳብ ሲባል ስጋ ይለውጠው። እኔ ስጋ በጣም ወዳለሁ። ወርቄ እኛው ምንድነው ዮዳብ ኢኑ በለኝ። የገጠር ስሜ ኢኑ ነው። ወርቄ የአያቴ ስም ነው። ወርቄማ አገር ገዛ ነበር። ይኸውልህ እኔ ሰው አክብር ባደወይ ፎሎሬ እንኳን አይደለህም አክብሬ ማስገባት ሰው አስገባ ተብሎ ኬኔዲ ላይብራሪ የት ነው ስላት እሷ ብቻ ናት የመለሰችው። እሺ አሁን ወደ ጊዜያችን ተጠቀም። ግዛት በቃ አንቺ ተርጉሚ በቃ አንቺ ዶክመንቴን ላሳይክ እችላለሁ። ለእኔ አንተ ኬኔዲ ላይብራሪ ነክ ብዬ ያመንኩት ለምን እንደሆነ ታውቃለህ? 2 ዓመት ኬኔዲ ይወዳ ምናልባት ኤክሰፕሽንም ቢሆን ሰርተህ አመጣ ፈቅደህ መሄድ ስለፈለኩ ነው። ጀስት ዊዝ ኤክሰፕሽን ብታረግ ለኔ ይወዳ ኦኬ። አንዴ ምን ላድርግ መሰላችሁ? በቪዲዮ መውጣት ትችላለህ እንዴ? በቪዲዮ መውጣት ትችላለህ ወይስ አይችሉም? ዋኖፊ ትገጥማለች። ዋኖፊ ጀግና ናት። ባይዘዌ ዋኖፊ ፐርሰናል እንትን አለ። አይ ዋኖፊ አሁን ጸጉሯ አልተተኮሰም። ታያት ጸጉሯ አልተተኮሰም። ዋኖፊ ጀግና ናት። ዋኖፊ አይደለም ስሟ። አባቷ ጅማ ላይ ሲሰደብ ስለነበረ እንትን ነው። እሺ አሁን ያላችሁ 4000 ሰው ይዘን ተቀምጠናል እና ሙዚቃውን ለመተንተን ለምን ማከብረው 2 ሰው ነው። እዮዳብ በአንደኛ ደረጃ አንተ ኬኔዲ ላይብራሪ ካልኩ ኬኔዲ ላይብራሪ ለ2 ዓመት አጥንቻለሁ። ሄደ ፈልገው ሀንቾ ታውቀዋለች። እዚህ ቤት ማከብራቸው ካንተ እንትኖች ማለት ነው ካንተ ተከታዮች ሀንቾ ሜቢ ዊ ካን ዱ ኢት ለ3 ደቂቃ ይወዳል። ኦኬ ቹቹ በቪዲዮ መግባት ትችላለህ? አችልም ያለበት ቦታ ትንሽ ያለበት እንትን አይልም ግን አይ ትራይ ግን ለ3 ደቂቃ ኦሮሞ ራትን በላው ምሳይን በላው። በእናታችሁ ጋይስ ሌላ ቦታ በቀለኝ እኮ ነው አይደለም። እንስተውና ያውራና ይውጣ። ቆይ ያውራና ስለቸኮለች እሱ ለምን እንትን አትላትም? ቴንክ ዩ ዮዳ። አይ ብዙ ችግር የለውም እኮ ትቆያላችሁ። ቡኖ በደለ ምንም ችግር የለም። እንደ መተርጎም አለበት ማወቅ አለብን። ይኸውልህ እኛ ኢትዮጵያውያን ነን ኦሮሞ መተር አለበት። ቡኖ በደለ መታፈን የለበትም። የኦሮሞ ሙዚቃ ለምን ነው የሚታፈነው? ለምን ነው የሚታፈነው? የቴዲን ቁጥለን እንትን እያልና ገና 400,000 ሰው አስቀምጠን ሚዩት አስደርገው። በጣም እየረበሽ ለምን ነው ብልጽግናዎች ግን የተናደዳችሁት እንዴ? ለምን የተናደዳችሁት? ኦሮሞ ድምፁ ከአሁን በኋላ አይታፈንም። መናገር አለባቸው። የቴዲ አፍሮ ሙዚቃ አንዴ ኦሮሞ ለምን ድምፁ ይታፈናል? እነሱም ማዳመጥ አለብን፣ መስማት አለብን። ቴዲ አፍሮን ይኸው ለሳምንት እየተነተረ ነው። ተገቢ ነው፣ እንወደዋለን፣ እናከብረዋለን። ግን ይረብራለኝ እንደዚህ ጋይስ አትረባብቁ። ጀስት 3 ሚኒትስ ኦኬ ለቹቹ አንዴ አይመለስም በላቸው። አንዴ ቹቹ ቀጥል። 3 ደቂቃ ሚዩት አድርጉ። በቃ ቴንክ ዩ አመሰግናለሁ። እኔ እንግዲህ ሰምቻለሁ የተባለውን ብዙ ነገሮች ተብለዋል። አርቲስቱ ቴዲ አፍሮ ህዝብን የነቀነቀ ቮልካን ቤዚክሊ እሳተ ገሞራ ከፍቷል። ምንም አታረጉትም። አሁን ምንድነው ጥያቄው? ቅድም የተነገሩ ነገሮች እኔ አሁን ስለ ቴዲ አፍሮ ከዛ በኋላ መጣ ስለተባለው ዘፈን ብቻ ሳይሆን በጣም የሚገርሙ ቃላትን እዚህ ቤት ሰምቻለሁ። ለምሳሌ ሰሜን ጠላታችን ነው ተብሏል። አይ ዶንት ኖ የኦሮሞ ህዝብ ይሄን ሚል አይመስለኝም።
የኦሮሞ ህዝብ እኔ እስከማውቀው ድረስ ከኢትዮጵያውያን ጋር ተስማምቶ ለመኖር የሞከረ ባለፉት 600 ዓመታት በኢትዮጵያ ምድር በተገኘበት ጊዜ የተወሰነ ችግሮች ነበሩ። ተደራጅተው በዚህ በኦሮሞ ማይግሬሽን ውስጥ የተፈጸሙ ወንጀሎች አሉ። ግን በተለይ ከአፄ ምኒልክ በኋላ እንደውም ወደ ቦዲ ፖለቲኩ ኢንቲግሬት አድርጎ ኢንፋክት በጀነራልነት ደረጃ እነ ጎበና ዳጬ እነ በተወሰነ ግማሽ ጎኑ ጉራጌ የሆነው ሀብተ ጊዮርጊስ ዲነግዴን ጨምሮ በሀገር ፎርሜሽን ውስጥ ትልቅ ሚና የነበራቸው ሰዎች እንዳፈራ ነው። ሰሜን ጠላቴ ነው ቢል ግዕዝን ተቀብሎ ኦርቶዶክስን ተቀብሎ አማርኛን ተቀብሎ እንትን ውስጥ አንቀበልም። አንዴ ቆይ ያውራ ተውስ። ኦኬ ሐሳብ ይስጥና ከዛ በኋላ እንትን ላለን። እስኪ ሁላችሁ ጋር አስገቡኝ እያለክ ነው ዶክተሩ ጋር የማን ነው? ለዶክተሩ ጋር እኮ ሳስገባው ታተነ ዘመዴን የምታስገባው ዶክተር ዱጋ አጎቴ ስለሆነ አውቃ ነው የምታስገባው። አይወላችሁ ይሄ የሚደብር ወይ ለመደባብ ዶክተር ዱጋ ብሎም የሚመጣው አጎቴ ነው። ገብቷል። ለዛ አውቃ ነው። ዋኖፊ ሸረኛ ናት። በጣም መርዘኛ ልጅ ናት። አይደለም ለዛ ከሪካ አትገጥምም። በጣም መርዘኛ ናት። ዋኖፊ በጣም ዋኖፊ እስቲ ወርቄን አሳልፈሽ ስጪ በላት። እኔም እሷን አሳልፌ አልሰጣትም፣ እሷም አሳልፈ አትሰጠኝም። እኔ ግራ ገባኝ። ኦሮሞዎች ግን ላይክ አሁን የቴዲ አፍሮ ሙዚቃን በደንብ አድርገን እየተነተለ ቴዲ አፍሮ አስጨንቆን አሁን ሙዚቃው ይተንተንና እናዳምጥ፣ እንስማ፣ የኦሮሞ ድምፅ ይሰማ። የኦሮሞ እንቅጩን እኔ አንተን ስለምወድ ልንገርህ፣ የምርጫው ሰዓት እንዲያርፍ ነው። ምርጫው ሰዓት ካለፈ በኋላ ቢንጎ ለማለት ነው እንጂ ማለት ነው አይደለም። የምርጫ ሰዓት የቀረው 15 ቀን ነው። ሰሜኖች እንዳይጨርሰው የተሰጠኝ ደቂቃ ልጨርስ ባካችሁ። ኦኬ እየጠበቅ እንትን እያልክ እኮ ነው። እሺ ቀጥል። ስለዚህ ይሄ ሰሜን ጠላታችን ነው። ጉራጌ አንደኛ ጉራጌ የሰሜን እኮ አካል ነው አይደል? ፍሮንቲር ሆኖ ወደዚህ በሀገር ግንባታ ሰሜን አይደለም። ኦኬ ሚታርጋ እንደ በእናትሽ ቆይ ያው ራሱ ሆልደን ጉራጌ ሴማዊ ነው፣ ግዕዛዊ ነው። ከሰሜን በዚህ በስቴት ፎርሜሽን ውስጥ መጽሐፍት እኮ ስለማታነቡ ነው። ከአምደ ጽዮን ጋር ከአክሱም የሚሊተሪ ኮሎኒዎች ጋር የመጣ ነው። ሰሜንን ስጠይ ጉራጌንም እየጠለች አንደኛ ይሄ በኢትዮጵያ ህዝቦች መካከል አንተ ኦሮሞ ነህ፣ ጉራጌ ነህ፣ አማራ ነህ እየተባሉ ይህን እኮ ነው የጠላው ቴዲ አፍሮ። ሀገር ምንፈልግ ከሆነ ኢትዮጵያን ምንፈልግ ከሆነ ኢትዮጵያንን አሁን ስምሽ ፊደል ይላል፣ የግዕዝ ፊደል ነው። ፊደል አፍቃሪ ትያለሽ፣ ግዕዝን እየተጠቀምሽ እዚህ በኩል ለሚፊኒሽ ሰው ስላፈቀርኩ ነው። ለሚፊኒሽ ብዬው አንቺ ብዙ ነገር እኮ ስትናገሪ ነበር። እድል ስጪን ያ ማለት ብዙ ነገር ነው የተናገርሽው። አንደኛ ወርቄ የክብር እንግዳ በክብር ፊደል ማለት ነው ስሜ አይደለም። ኦኬ እሺ ለሚፊኒሽ ፊደል አፍቃሪ ያልኩት ማለት ፊደል ብዬው እኔ በቁሜ ነው ትምህርት የጀመረው። ይሄ እሺ በቃ እኔ በቁሜ ነው ትምህርት የጀመረው። በቃ ሷሳት ነካቹቹ አውራሳብ እሷን አልነካም። ኤኒዌይ ለኦሮሞ ህዝብ የሚጠቅም አይደለም። ኦሮሞ ህዝብ ያላችሁ እሺ በቃ እሺ ችግር የለም አብሽር። ኦሮሞ ኢትዮጵያዊ ነው ብለን እናምናለን። ኦኬ ኦሮሞ ኢትዮጵያዊነት ተጭኖብን ነው። ኦሮሞ ሀገር ነው። ኦሮሚያ ሀገር ናት። ኦሮሞ ህዝቡ ነው። ያ ታዲያ ማን ያዛችሁ? ሆልዶን ከተጫነባችሁ ከተጫነባችሁ መተው ነው እኮ። እሺ ሚውት አድርጋት በእናትህ ይወዳል አይደለም። እኔ እወጣለሁ። እሺ ጎይ ይኸውልህ ከተጫነባችሁ እኮ ኢንስትሩመንቶቹ አሉ። የፖለቲካ ኢንስትሩመንቶቹ የመገንጠል መብት ተሰጥቷል። ብዙ አይነት መብቶች ተሰጥቷል። ያንን ኤክሰርሳይዝ ማድረግ ነው። ለእናንተም ተሰጥቷቸዋል። ለምን ተገነጠላችሁ? 83 ማለት ነው። ለምን አልተገነጠላችሁም? ችግር የለውም። እሺ በ1983 ለምን አልተገነጠላችሁም? እሺ ችግር ሆነ መሬታችሁ ምንም ችግር እኮ የለውም። አይ ዶንት ኖ ለምን እንዳበላችሁ ይሄን ኢትስ ኦኬ It's okay, Hassan. It's all fine. It's all fine. ምራቃችን ይበቅላል። ወርቄ በእናትሽ ወርቄ ምራቅ ራሱ ብትን ይበቅላል። ወርቄ ይጨርስ በቃ እንደሚታርግና አዳምጪ ይጨርስ። ቆይ ቀጥል ጨርስ። Thank you. የሚገርም ነው። Anyway, it's okay. ይኸውላችሁ
አይ ዶንት ቲንክ ለኦሮሞ የፖለቲካል ክላስ ለህዝቡ አይደለም ለኦሮሞ የፖለቲካል ክላስ ዘፈኑ ልተረጉም እኮ ነበር የገባ ዘፈኑ ይተርጎም ሐሳብ ግን እንስጥኛና ኦሮሞ የራሱ ቋንቋ የራሱ ባህል የራሱ ሃይማኖት ያለው እኔ ዋቄ ፈታ ነኝ የሰሜን ሃይማኖት አልፈልግም ኦራይት በቃ መንገዱን ጨርቅ ያልግልሽ ችግር የለውም ግን ኦርቶዶክስ ሃይማኖት ምናምን እስልምና የመጣው በሰሜን በኩል ነው ችግር የሚመጣው በሰሜን በኩል እሺ ኦኬ አሁን እሺ ሚዩት አድርጊው የሰሜን ነገር ሰልችቶኛል ይኸውልሽ አንዴ ቹቹ ይናገርና ከዛ በኋላ አልወዶ ይኸውልህ አና ዝም በይ እኔ ሬስፖንሳብል ልውሰድልሽ ልመልስልን ይኸውልህ እኔ የሰሜን ችግር ሰልችቶኛል ገባ ወገኖቼ ዘመዶቼ ወንድሞቼ ዋጋ ከፍሏል ሃይማኖታችሁን አንፈልግም ኦሮሞ የራሱ ባህል አለው የራሱ ቋንቋ አለው የራሱ ሃይማኖት አለው ዋቄፈታ አኒ ዋቄፈታ ነኝ ኢትስ ፋይን ኦኬ እሺ እኛ ምን እናገር ብቻችን ብትናገሪ ጥቅም የለም አንዴ የሚገጥመኝ ይምጣ እገጥመዋለሁ ባለቤቱን ካከበርሽ ዮዳብን ካከበርሽ ሚዩት አርጊ ብሎሻል በቃ ሚዩት አርጊ ኦኬ የሰሜን ሆልድ ኦን ዮዳብ የኔ ነው እሺ ሚዩት አርጊ ያከበርሽው ግን አይደለም ሆነስትሊ ማነች ቹቹ የምትባለው ኬኔዲ ላይብራሪ ታቋል ያከበርሽው ግን አይደለም ሚዩት አርጊ እኮ ብሎሻል ለምን ነው ኬኔዲ ላይብራሪ የት ነው ኦልራይት ኦኬ እስቲ ንገረኝ ቹቹ ኬኔዲ ላይብራሪ የት ነው አታቆማ ከታች ያሉት ይጽፉላል ኬኔዲ ላይብራሪ የት ነው ዶክመንት አውጣለሁ እኔ ኬኔዲ ላይብራሪ ማለት ነው እኔ ባይዘዌ 4 ነጥብ ምናምን አምጥቼ ማለት ነው ኬኔዲ ላይብራሪ አዲስ አበባ ዩኒቨርሲቲ ነው ለገና ተጨሬ ነው እሱንም ወንድ አፍቅሬ እናታችሁ ትበዳ ሶሪ ዮዳብ ለኔ ግን ማክበር ያስፈልጋል እኮ ዮዳብ እዚህ እኮ የሚያዳምጡ ሰዎች ትልቅ ሰዎች አሉ ልጆች አሉ ሪስፔክት ይደረግ እንጂ ኬኔዲ ላይብራሪ ነው ለዚህ እኔ 2 ዓመት ያጠናውበት ኬኔዲ ላይብራሪ ለኔ ከኋላው መጽሐፍ ሳይ ትዝ የሚለኝ ኬኔዲ ላይብራሪ ነው ዮዳብ ለኔ ኬኔዲ ላይብራሪ ነው ሀና ብቻ ናት ያው ዮዳብ እነሱ አትበል ኦሮሞ በሶፉና በገዳ ስርዓት ያደገ ነው ፕሊዝ ራሱን ወክሎ ነው የምታወራው ኦሮሞን አይደለም ራሱን ወክሎ ነው የምታወራው ዋለፊ አታስቀብጭ አንዴ እዚህ ቤት ማንም አንተን አልወክልም ቤተሰቤን አልወክልም ይኸውልሽ ማንም አይወክልም ሁላችንም እዚህ አንዴ እዚህ ሁላችንም ስናወራ ሁላችንም የምንጠይቅ የምበላው ምግብ አውጥቼ ማለት ነው ይኸውልሽ ልንገርሽ ዋኖፊ ስለኔ መናገራችሁ እኔ ራሴን ነው የምወክለው ራሴን ነው የምጠየቀው ነገም ብትጠይቁ ደግሞዋለሁ ኦሮሞ የራሱ ባህል ያለው ነው የራሱ ባንዲራ ያለው ነው የራሱ ሃይማኖት ያለው ነው ዋቄፈታ አኒ ዋቄፈታ ነኝ ነብትሽ ነው ገባ አለቀ የራሱ ሃይማኖት ኦኬ ቴንክ ወደ ሙዚቃው አሁን እስልምና ምናምን ከናይ ፊኒሽ አንዴ ቃይል ልጨርስና ወርቀማላችሁ እሺ አንዴ ልጨርስ ኦኬ አንዴ ልጨርስ ሶ የሰሜን ፖለቲካ ተጫነብን አንደኛ ነገር ይሄ ኢቭን እኛ ማንወደው ቲፒኤልኤፍ እኮ ሰሜናዊ ነው እናንተ በአሽከርነት የምታገለግሉት ይሄ ህገ መንግስት እሱ ይዞት የመጣው እኔ በአሽከርነት አላገለግልም አሽከርነት እሺ ሚዩት አርጌ እያገለገልሽው ነው እኮ የቲፒኤልኤፍ መንግስት እኮ ነው አሁን ቲፒኤልኤፍ አንዴ በደቂቃ ታረሙ እንዴ ወይ በደቂቃ አርገው ምንም ልታስወራራች አርገውና የሰሙት እኔ ኦሮሞን በምንም ብገሏት አንድ የኦሮሞ ነገር የፈለገ ሲነካባት ብልጽግና ትሆናለች ሲነካባት ጃልማሮ ትሆናለች ሲነካባት ትሆናለች ዋነፊትና ልብን ያለች ወይኔ አማራ እንዳይሰማ አማራ ምንም ነገር እንዳይሰማ ባይዘው አማራና ኦሮሞ ናት ኖ ለምን መሰለሽ አሁን ዋነፊ መተርጎም ያልፈለገችው አማራዎች እንዳይሰሙ እንዳይረዱ እንዳይሰሙ ዋነፊ ወጣ ከኔ ጋር ማውራት አትችልም ኖ ይሄ ደግሞ እንደው ታውቃላችሁ ኦሮሞ ድምጽ ማፈነው አንዴ የኦሮሞ ድምጽ የሚታፈን የምትፈልግ ናት ዋነፊ አልወደውም እሱ
የኦሮሞ ድምፅ እንዲታፈን ኦሮሞ ማንነቱ በቃ ኖ እንደዛማ አትበላት። ኖ ልንገርሽ አሁን ይኸውልሽ ኦሮሞ በዚህኛው አሁን ኦሮሞ የሚፈራም የሚንበረከክም እንትን የሚልም አይደለም። እኔ ኦሮሞዳ ለምን መሰለሽ ግን አውቆ አንዳንዶች ይጫወታሉ መሰለሽ ኦሮሞን የሚወዱ መስለው ኦሮሞን የሚወዱ ቤቱን እያገማችሁ ነው። ወርቄ እያገማችሁ ነው። ወርቄ ላይ ተኩስ በላት። ኖ ይኸውልሽ በደንብ እና ዋናው ፊት ልታወቃለን። እኔ አውቃቸው ይኸውልሽ አንቺም ሁላችሁም ይኸውልሽ አንድ አዴን ደብደብ እኔን እንዳትመድበኝ ወርቄ እንትን እየሆነ ነው። በቃ የተንዛዛ ነው። ይኸውልሽ ዋናው ምንድነው የቴዲ አፍሮ ሙዚቃ ቴዲ ጉራጌ ነው። ቴዲ አፍሮ ጉራጌ ነው፣ አማራ አይደለም። ጉራጌ ነው፣ ጉራጌ ነው፣ ጉራጌ ነው። ራሱ ተናግሯል ከራሱ አንደበት። ሰው ልጅ ጉራጌ ወርቄ በእናትሽ አሁን ይሄ ይኸውልሽ የአማራ ጠልነት፣ የኦሮሞ ጠልነት፣ የምናምን ጠልነት አያስፈልግም። ይኸውልህ ይሁዳም ለምን አሰማኝ ጉራጌ ነው ቴዲ ጉራጌ የሚለው ካርታ ላይ ከስንት ዓመት እሱን ታዩ ካርታውን አሳየኛ። እሱን ታዩ እኔ የምልሽ ራሱ አሁን ችግሩ ምን መሰላችሁ ጋይስ የሚፈለገው እኔ አሁን እንደ አማራ ተወላጅ ኢትዮጵያንስት ነኝ፣ ብሔርተኛ አይደለሁም። እኔ አሁን የቴዲ አፍሮ ሙዚቃ የሚባል ብሔር አለ በኢትዮጵያ። ይኸውልሽ ቴዲ አፍሮ ተናገረው ኦሮሞን ነው። አገኘሽው አንቺ አኪ ማለት እየፈለኩት ነው። አንድ ቁጥር ጻፍ ወርቅዬ ማሬ። አንዴ ደግሞ ቻንስ እኔ ቆንጆ ወድሻለሁ። እንደ ክብር እንግዳ ቁጭ በይ እስኪ። እኔ ይኸውልሽ የክብር እንግዳ ነሽ ዛሬ። አኪ ለኔ ከኔ ጋር ያውራ። ጃን መርሙን ይምጣ። ታናሽ ወንድሜ ከጃን መርሙን በጣም ገርሞኛል። እኔ እኮ ማወቅ እፈልጋለሁ። ትርጉም ናፈቀኝ ወርቅዬ። ቢመጣ ከኔ ጋር ወርቅዬ ክብር እንግዳችን ነሽ ዛሬ። በክብር ቁጭ በሚለው አዳ ቶክቻ አመንቲ ቶክቻ ማለት አንድ ኢትዮጵያ አንድ እምነት አንፈልግም ነው ያለው። ኦኬ አሁን በቃ ተርጉምልን። እሺ በቃ ተርጉም አስገቡት። አውቆ ኦኬ ዶክተር ዱጋ በቃ ሚውት አድርጊ። እሺ ሚውት አድርጊ በቃ ወርቄ። ቆይ ሰላም ልበለው። ተዝናኝ። ቆይ ቁጭ በይ ወርቄ። ዶክተር ዱጋ ብሎብሻል። አምረሽ ቁጭ በይ ፕሊዝ። ዶክተር ዱጋ አጎቴ ነው። አውቆ ነው። ተንኮለኞች ናቸው። እውነትሽን ነው። ዶክተር ዱጋ ደህና ነሽ? ደህና ነኝ። ተራ በተራ እናውራ። እሺ እኔ ጌታ ተርጉምሉን በእናታችሁ ማለት ነው። ለማለት እንዳላረግሽ ብዬ ነው። ውዴ አባቴ አሳዳጊ። እሺ እኛ እኮ አክብረንሽ ነው። አመሰግናለሁ ሁላችሁም። አይ ነው ሀኒቾዬ ታፕ ኮፒ ሊንክ አድርጉ ጋይስ። አይ ነው ዶክተር ማነው ዶክተር ዳንጋ ጋር ኦኬ ተርጉምሽ። አሁን በደንብ እናደም ለመሰላችሁ ፌር አይደለም። ለምን እኛም እኔ ኢትዮጵያንስት ነኝ ገባ። ሁሉንም ነው ሰፖርት ማድረገው፣ ግን ማወቅ አለብን እና ይሁዳብ እኔን ለማወቅ ፈለክ ዶክተር ጡጋን ያዝ። ምንድን ነው ያለው ወንድሜ? ምንድን ነው ያለ መሰለህ? አንድ ነው በማለት በውሸት አታልቅስ ነው የሚለው። ይሄ ሁሉ አረፍተ ነገር እሺ እንደዛ ነው ያለው። ሶባ ማለት ውሸት ነው። ሶባ እያለ ዶክተር ጡጋ ለኔ ዶክተር ጡጋ
ለኔ ምን እንደሆነ ኦሮምኛውን በትነስርዓት እንፍታ። አንተ ዝም በል ዶክተር ዱጋ ብለህ የመጣው ይኸውልህ፣ የኔ ዘመድ ማን እንደሆነ አውቀዋለሁ። ኦኬ ተረከመ እኮ ነው ወርቄ በቃ እኮ ዝም በላ። ቆይ ዮዳብ እያጨበጠሩ ይሄ ላይ ያለው አረንጓዴ ያለው አጎቴ ነው። እሺ በቃ ኦኬ አጎት ነው። አሁን አጎት አንተ ዝም በል። ሁለት ፎቶ ይዘህ የመጣው ማለት ነው። ዝም በይ ቆይ አንዴ ቆይ አሁን እሱ ይኸውልህ አጎት ሽማክብሪ በቃ አሁን እኮ እሱን አከብሮ የሚናገረኝ ሌሎች ናቸው። እሱ አጎቴ ነው። እሱ የሚናገረው ዶክተር ዱጋ በጣም እኛ የምናውቀው ዶክተር ዱጋ ይኸውልህ፣ እውነተኛ ትርጉም ንገራቸው። እኔ ሬስፖንሳብል ወስዳለሁ። እዮዳብ የኔ ቀኝ እጅ ነው። ትክክል በሚስቱ ይደለኝ። እሺ ዶክተር ዱጋዬ ወንድም በጣም እኛ የምናውቀዋለን። ዶክተር ዱጋዬ ትወደኛለህ አይደል? በጣም ወዳለሁ አይደለም? ቆይ ሲናገር ዶክተር ዱጋ ትወደኛለህ አይደል? እኔ ልጅ ነኝ አይደል? ልክ ነሽ። እኔ ማለት ነው እኔ መቼም ቢሆን አንገቴ ቢታረድ ኦሮሞን እንደማልሸጥ ካንተ ጋር ሆኜ ታውቃለህ። ለዚህ ዶክተር ዱጋ የወንድሙ ልጅ ስለሆንኩኝ አይሸጠኝም። እኔ በዶክተር እኛ ማንዳውን በቃ ሌሎቹ ውሸታቸውን ነው የሱን ስም ይዘው የሚመጡት። እሺ አይላቪ ሶማች ዮዳብ ኦኬ በቃ ሚውት አድርጊ። ታንክ ዩ ጅዱ ገላን ጀቴ ምን እያለ ነው? መሀል ገባ መሀል ነበርን እያልክ ውሸት ነው ያለ። ውሸት መሀል ነበራችሁ። መሀል ማለት እነሱ መሀል ገቡ። ዶክተር ዱጋ መሀልም እኛ ነበርን፣ ዳርም እኛ ነበርን ነው የሚለው። እሺ አጎትሽ አልጨረሰም። እዛ አልደረሰም። ሶብዲና እንጃለዳ እንሲ እንደነ ቤትን እየረበሽ ያለው ስላልጨረሰ ነው። ኧረ በእናትህ ዳክተር እኔን አትናገረኝ። እኔ በጣም ሰዎችን አልወድም። እኔ ትልቅ ሰው አልወድም። አሁን አንተ ሚውት ባረግ ደስ ይላል። ይኸውልህ እኔ ሚሽለጠለጥ ኦሮሞ ልወደድ የሚባል ማንም አይወደደኝ። እኔ ራሴን እወዳለሁ። መሀልም እኛ ነበርን፣ ዳርም እኛ ነበርን። እናንተ ማናችሁ ነው የሚለው። እሺ በቃ አሁን ዶክተር ዲጋይ